ሰላም ነው ስንት ነው ስንት ነው የሚሸጠው 800 እስቲ ሊያው እንዴት ነው ሰላም ነው የምንድን ነው ይሄ የእንጀራ መሸፈኛና የዳቦ መሸፈኛ ለእንጀራና ለእንትን ለዳቦ መሸፈኛ የትሪ ማለት ነው ኦኬ የሰፌድ በእጅ ነው የሚሰሩት እርሶ በጣም ጎበዝ ነዎት ይሄንን እየሰሩ ነው የሚተዳደሩት እውነት በቃ ላይ ይሸጣሉ በቃ ምን ይሸጣሉ ሌላ ወጭሩን ይሸጣሉ እሺ እና እንዴት ነው ሰራ ትንሽ ወጭሩን ነው እንጂ እንትን እንኳን ምንም እንትን የለውም እግዚአብሔር ይመስገን ብዙ ስንት ያገኛሉ ቢያንስ በቀን ምን ያህል ያገኛሉ አረ ምንም አላገኝም ምን 50 ብር 30 ብር አንዳንድ ቀንም ማይሸጥበትም ቀን አለ እውነት የት ነው የሚኖሩት እኔ ወደ ዳንቆርጫ ወደ ሀና ማርያም ከዛ ነው የሚመጡት እዚህ ብቻዎት ነው የሚኖሩት ወይስ ብቻዬን ነው የሚኖሩት እውነት ልጆች የሉም ማንንም የለም ምንም የለኝም እኔ ቤተክርስቲያን ልጅ ነኝ በቃ በቤተክርስቲያን ነው ያደኩት ወደ ገዳም ለመሄድ ነበር ያሰብኩት ጊዜው ሲበላሽ በቃ አልሆነም ስለዚህ በዚህ ባለሙ መኖር ይሻላል ብዬ እየኖርኩ ለምንድን ነው ወደዛ መሄድ ፈልገው ያላሳኩት ለምን መሄድ አልቻሉም ወደዛ አይ በቃ እንትን አላለኝም ሳይው ግዛቱን ምክንያቱም አቅም የሌለውን ሰው ገዳሞችም ሆነ ምኖች ሊቀበሉ ስላልቻሉ አሁን በቃ እግዚአብሔር ይመስገን ጊዜያችን እስከሚመለስ እንግዲህ እዚሁ ሆነን እናያለን እዛ ለመሄድ ምን ያስፈልጋል ብዬ ነው ገዳም ለመሄድ ምን ያስፈልጋል ወይ ይቀመጡ እስቲ ትንሽ ደቂቃ ላወራዎት ፈልጌ ነው ትንሽ ደቂቃዎትን ይስጡኝና እንደው ላወራዎት ፈልጌ ነው ከቻሉ እዚህ አስቆሜም እንዳላወራዎት አረ ችግር የለም እሺ ይግቡ ችግር የለም ይከብደኛል ምንም ችግር የለም ማለት ገዳም ለመሄድ አሁን ገንዘብ አባኮትን በማርያም አይደለም አይ እዚሁ ነን ነው ችግር የለውም እርሶን ለማገዝ ስለፈለኩ ነው እሺ ገዳም ለመሄድ ያው ድሆች ብዙን ጊዜ አሁን ጥገት የላቸው እና እኛ እንደዚህ ብለው ሳይሆን ምንም እኛን ሊፈልጉን አይችሉም እኛ ግን እግዚአብሔር ከኛ ጋር አለ እና እነሱን ከመናስቸግር በዚህቹ በዓለም ብንኖር ደስ ይላል ስለዚህ ዛይ መሄዱን ሐሳብ ተታውታል ትቻዋለሁ ምክንያቱም ከማያው አንፃር ብዙ ድክመቶች እንዳሉ ነው ያዩት ያለውት ግን በዚሁ እየጸለይኩ እንድኖር ነው በዚሁ እየሰራው እየጸለይኩ እንድኖር ነው ምን ያህል ይከፍላሉ የቤት ኪራይ 2500 ይከፍላሉ 2500 ይከብዳል ኖሮ እግዚአብሔር ይመስገን ድንግል ማርያም ተሳመላይት ይመስገን አሜን ይሄንን ቀንሱልኝና ልውሰድ ስንት እንድቀንስለት ፈልጋለሁ አይ ያው እርሶ የሚያዋጣውትን እኔ ስላየውኝ ሲሰሩ ምትስል ያው እንደምታየኝ አሁን አረ እኔ በርጅና እድሜ ላይ ነው ያለሁት አይኔ ደክሟል እግዚአብሔር ይመስገን ግን የጸሎቴ ብዛት ይሄንን ለመስራት ይችላል አንገት ያደክማል እጅ ያደክማል አይኔ ያፈዛል እና የሰው እግዚአብሔር የሰጠኝን እጅ እንዳለምን ነው እዚህ ጋር የተቀመጥኩት ሰርቼ ባቅሜ ጉልበቴ እስካልደከመ ሁሉ ነገር እስካላለቀ ሰርቼ ልቦና ያላቸው እግዚአብሔር ልጆች ሊምም ያሉኝ እንድኖር ነው የፈለኩት እንጂ ይሄንን 800 ብር ትገዛው ምንም ማለት አይደለም እኔ 400 ብር ከፍየበታለሁ ወጫው ጠይቀ 400 ብር ነው እና እሷን ብትሰጠኝ ምንም ማለት አይደለም ላንተ ሁለት ጎበዝ ሰው ከሆነች 2 አመት 3 አመት ተጠቀምበታለች እኔ ግን ወስጄ ክሮጋ ነው ማለት እና ለዛ ነው አይ ካልክ ደግሞ 7 ውሰድ 800 ብር ልክፈል አሳማኝ ምክንያት ነው የነገሩኝ አሳማኝ ስለሆነ ይሁን 700 ብር ድንግል ማርያም ተባረክ አሜን ወለድከው ባረክ ጸጋ ይብዛ እድሜ ይብዛ ቅዱሳን መላእክት አብረው የሆኑ እንዳንተ አይነቶች በመሬት ጸጋውን የሚያበዙ የእግዚአብሔር ማረፊያ ቅዱሳን መላእክት ማረፊያ ይጥፉ አሜን አልጨረስኩም እሺ አባቴ እኔ ባላደራው እባላለሁ እሺ ያገር ውስጥ ያሉና ውጭ ያሉ ሰዎች እንደርሶ ላሉ ብርቱና ጠንካራ እናቶች አደራ አድርስ ይያሉ ይልኩኛል ሰዎች እሺ እና እስቲ
እቺን ያዝ ውስጥ እሺ የኔ ጌታ ድንግል ማርያም ትባርክ የተባረክ የተቀደስክ ይሁን በሄድክበት ሁሉ ድንግል ማርያም ትቀድስ ትባርክ ሌላ የለኝም እስካለሁኝ በህይወቴ ጸልይልሃለሁ አንተም ደግሞ ከዚህ ትደግ ብለህ ጸልይልኝ ጌታ በቃ ቅዱሳን መላእክት ይባርኩ ይቀድሱ እግዚአብሔር ይረፍብህ መሬቱ የሚመለስበት የሚባረክበት ይሁን ባንተ አሜን በየጸለያለሁ አሜን ስንት ብር ነው እኔ እንጃ አላወቁም 10,000 ብር ነው እንግዲህ እኔ የለኝም እኔ ምሰጥህ እነሱ ነው የሚሰጥህ እኔ አይደለም ምሰጥህ እነሱ ናቸው የሚሰጡህ እኔ አይደለም ምሰጥህ ስለዚህ ምልህ ምርጫ የለኝም የሱ ነው የሚበልጠው የነሱ ነው የሚበልጠው ምን ያደርጉበታል በቃ ሰራበታለሁ እድሜ ዘመኔን በሙሉ እስካለው እየመረኩ እኖራለሁ በቃ ያገኙት ነገር ሰፋርጊ ለመስራት እንደረዳኝ ድንግል ማርያም ትርዳ አሜን ምሰጠህ የለኝም ምሰጠህ እሱ ብቻ ነው ደግሞ የሱ ነው ታላቁ ይቺ የምድር ናትና ያኛው አላፊው ሙሉን ይስጥህ ምትገባበት ያድርግህ በጣም ነው ማስገባ አሜን እንግዲህ ከበዛብኝ እንዳላለቅስበት እቺ ልጨምርለት እሺ እሺ ስንት ሆነ አሁን አንድ ላይ 20,000 ብር ሆነ 20,000 ብር እሺ ምን ልስጥህ ይስጥህ አሜን አሜን እሺ ምን አድርግ ምን እርሱ አሁን እግዚአብሔርን ማመስገን ነው ሁሉን ያደረገው እግዚአብሔር አይደለ እግዚአብሔር ይመስገን ማለት ነው እቺን የመጨረሻ ልጨምርሎትና እቺ 5,000 ነች እሺ በድምሩ ስንት ሆነ 25,000 ይሄንን ገንዘብ እኔ አይደለም የሰጠሁት እኔ ቀደም እንደነገርኩት ባላደራው ባላለውና ይሄን ገንዘብ እዚህ ሀገር ውስጥ ያሉና ውጭ ሀገር ያሉ ሰዎች 50 ብር አዋጣው የ50 ብር ቻሌንጅ ብለን 50 ብር አዋጣው ነው የላኩትና እነሱን ይመርቋቸው በደም እሺ የድንግል ማርያም ልጅ ኢየሱስ ክርስቶስ አገራችንን ሰላም ያድርግ አሜን አሜን ከዚህም ያሉ ባንድ ላይ እንድንኖር ያድርገን አሜን እንደገናም ደግሞ የሰፋውን የለማው ያንን የድሮውን እንደገና መልሶ ያምጣል አሜን ከዚህ በላይ ደግሞ እንግዲህ ብዙ አሉ ይመርቁ እሺ ይባረኩ ይመስገኑ ድንግል ተባርካቸው ሁሉ ጊዜ ግን ቅዱሳን መላእክት እንዳይረሱብን የሀገራችን ፍቅር ያ የነበረው የቅዱሳን የመላእክት አሁንም አሉ በርግጥ እንዳንተ ያሉ እነሱ እንዳይረሱብን እግዚአብሔር ይርዳን ብዬ ነው የምጸልየው አሜን አሜን እሺ ምናልባት አሁን ይሄንን ነገር ቪዲዮ የሚያዩ ሰዎች እርሶን ማገዝና መርዳት ከፈለጉ የሚያገኙበት ስልክ ቁጥር አሉት የእርሶ ስልክ የኔ ስልክ ይሁን እሺ ቁጥሩን ይንገሩኝ ቁጥሩን አልችለው እሺ ለኔ ይስጠኝ እኔ አወጣዋለሁ ባንክ አካውንት አሉት አለችኝ 100 ብር ናት ያለችኝ እሷንም ያወጣኋት ይሄ ለዲጂታሉ እንትን ሲባል ነው ያወጣኋት አያውቁትም የሱን ባንክ አካውንቱን ያውቁታል አያውቁትም ቡኩን አልያዙትም እሺ እርሶ ስልክ ቁጥር 097900667 ነው ምናልባት ማገዝ የሚፈልጉ ሰዎች ካሉ በዚህ ደውሉሎታል እሺ ገንዘቡን ግን እንዳይወስዱበት ውስጥ ያስገቡት ባንክ እንዲያስቀምጡ አሁን እዚሁ ከውስጥ ያስገቡት እሺ ስላገኘሁት ደስ ብሎኛል እግዚአብሔር ከርሶ ጋር ይሁን አመሰግናለሁ እሺ ደህና ሁኑልኝ እሺ ቻው ኔጌታሽ እሺ ቻው ደህና ሁኑ